እንዴት መጣሽ? ተቀበልሽው ስትባል ተቀበልሽው ጎማስ እንትን በይ መብያት ፈረመች። አዎ እስኪ አለች እዛ መሰረት ስፈልጊ ቶሎ መሰረት ውስጥ ከስራ ያለች በደንብ ፈልጊ በደንብ ፈልጊ እባክሽን በእናትሽ። እሱ መሳቢያ ውስጥ አይጠፋም። ወረቀቶቹን አነሳስተሽ በደንብ ፈልጊ። እንዴት የለ ከስር ያሉትንም እቃዎቹን አነሳሻቸው እባክሽ። ነሽ ፍቺ ፈልግ እናውቃለሁ። ምንድን ነው አንቺ የሁሉ ሰዓት ልብስ ለመቀየር? ቆይ መጣሁ፣ እየቀየርኩ ነው። መጣሁ ድንኳኑ እንደ የምለብሽ ውጫው እንዴት አደረግሽ? በእናትሽ እዛ ስለስ ስክሪፕቶ መጣው ምን ማለት ነው? ስክሪፕቶ ማለት ኪሴ ውስጥ ያልኩት መስሎኝ ነበር። አንቺ ክላስ ያለበት የት እንዳጣ ከኔ ክላስ እኮ ስትወጪ ይዘሽው ነው የወጣሽው። በቃ ኪሴ ውስጥ ወድቆ ነው የሚሆነው። አጣሁት። አልፈረመችም እና እዛም ደግሞ መሳቢያ ውስጥ ምናምን ፈለኩ የለም እና አልፈረመችም ነው የምትይኝ? አልፈረመችም ነው። አሁን እሺ ምንድን ነው ማድረግ ያለብን? በቃ አሁን እንደባለፈው አይነት ክፍተት ፈጥረን የሆነ ስክሪፕቶ መስጠት ነው ይፈል። አሁን እሺ ድል እኮ ድጋሚ ላናገኘው እንችላለን። ያው እንደምን መፈለግ ነው ይላል። የሆነ ነገር መፍጠር አለብን። አዎ ልክ ነሽ። ወይ አዘናግተነው ምናምን ክላሷ መግባት አለብን። አዎ እንደምን ነው በቃ ነው ወደ ውስጥ ነው። እሺ ካርታ ቤት እንዳለ አልነግርህም? አልነግርህም። መቼም ቢሆን አልነግርህም። መቼም አታገኝም። ከፈለግ ግደለኝ። እኔማ ለምን እገልሻለሁ? ለምን እጄን አበላሻለሁ? ግደለኝ አልኩህ። እንደፈለግህ ማድረግ ትችላለህ። እኔ ግን ካርታ አልነግርህም። እጥፍ ሲሆንብሽ ያኔ ራስሽ ለምነሽ ትነግሪኛለሽ። ደግሞ አልገልሽም፣ ይገለኛል ምናምን መች ተሰቃይሽ? አልተሰቃይሽ። በቀላሉማ አልገልሽም። ሞት እኮ ለአንቺ ረፍት። ትሰሚኛለሽ? የአንቺን አድራሻ የሚፈልጉ ብዙ አሉሽ። ረሳሽው? እንዲህ ወንጀለኛ ነሽ እኮ። ሊበቀልሽ የሚፈልጉ ብዙ አሉ። ስለዚህ ለእነሱ አሳልፌ ስጥሽ።
በዚሁ ከቀጠለ ደግሞ ስሰጥሽ ይኸውልሽ ህመምሽን ልጥፍ አደርገዋለሁ። ልጥፍ ልትቋቋም እንኳን ናቸው። የፈለጋችሁ ቤቱ ለሚገባቸው ነው የምሰጠው። ለነቢያት ነው የምሰጣት። ስሰጥ በፍጹም የት እንዳለ ነገር ለአንተ በፍጹም አልሰጠህም። የፈለግከውን ማድረግ ትችላለህ። ጥሩ በጣም ጥሩ። ስቃይ ሲበዛብሽ ያው ቤት ነግሪሽ ቻዩሽ ትችላለሽ። አንቺማ መቼ የሆነ ሀሳብ መጥቶኝ ተመልሼ መጣሁ። ምን? ለምን እሱ ሲተኛ ጠብቀን ሌሊት ቁልፍ ነው የምንወስድበት? እሱማ ጥሩ ሀሳብ ነበር፣ ግን እሱ ከነቃ ያልቅልን። እሱ ልክ ነሽ፣ ግን ተጠንቅቀን ማድረግ ነው ያለብን። ምን ይመስልሻል? መሞከር ነው። ምን አይመስለኝም። እሱ ድንገት ከነቃ እዛው ነው የሚገለው። እኔ ሞክረዋለሁ። አይ ከሞከርንማ አብረን እንሞክራለን። ያው ሌላ እድል የለንም ብዬ ነው። እሱ ማለት ነሽ እኮ በቃ እንሞክራለን። እሺ ማታ ሲተኛ ጠብቀን እንደምን እንወስድበታለን። እሺ ሌላ ሀሳብ ከመጣልሽ ንገሪኝ። እሺ የሰሞኑ መረጋጋትሽ በጣም ገርሞኛል። ምን ነው የተፈጠረ ነገር አለ? ኧረ ምንም የለም። ታዲያ ምንድነው ሰሞኑ በጣም ተረጋጋሽ? ያው እንደምንም ችዬው ነው አይመስለኝም። እንደዛ ስትንከፋከፊ የነበረው ልጅ አሁን በጣም ተረጋጋሽ። ችዬው ነው እንደምንም። ለማንኛውም ጥሩ ነው እንደዛ ከሆነ። አይቻልም። እውነት ነው አይቻልም። አሁን ምን እናድርግ? እኔም አውቃለሁ ግራ ገብቶኛል። እራሱ ይኸውልሽ ለምን የእንቅልፍ ኪኒን አንሰጠው? እንቅልፍ ኪኒን? አዎ ከየት እናመጣለን? ለካ እሱም አለ። ቆይ ለምን እዚህ አላደርግም? ወጥተን ለምን አንበዛ? መውጣት ቀልድ ነው እንዴ? አይፈቅድልም። እሺ እንደዛ ከሆነ እሺ ካለኝ እኔ ልውጣለሁ። ወክ እናድርግ ብለህ ጥሩ ሀሳብ። እሺ ካለሽ ሞክሪ። እሺ ይሄ ብቻ ነው ያለን አማራጭ። እሺ እሺ ሂጂ ነው። እሺ እንኳን አደረሳችሁ። በ2018 አዲስን ነገር ይዘን መተናል። ተዋናይ መሆን የምትፈልጉ ግን ደግሞ ፍላጎታችሁ ህልም ሆኖ ብቻ የቀረ አሁን ግን እውን ሊሆን ነው። ጎግል ክሮም ላይ በመግባት ልዩ ካስት ብላችሁ ሰርች ታደርጋላችሁ። ፊት ለፊት በሚመጣላችሁ ዌብሳይት በመግባት ስም፣ እጾታ፣
ፎቶ፣ ስልክ የ2 ደቂቃ ራሳችሁ ስተውኑ የሚያሳይ ቪዲዮ ትልካላችሁ። ራሳችሁን ተዋናይ ማድረግ የምትችሉበት ምርጥ አጋጣሚና ምርጥ ዌብሳይት ነው። በአንድ ጊዜ 100 ብር ክፍያ ወደ ህልማችሁ ትደርሳላችሁ። ካልተኙ በስተቀር ህልም የለም። መልካም በዓል። የተስፋ ምድር ብትፈተን ቆመች በፍቅር ያለፍነው መንገድ የተጓዝንበት አስተምሮናል ፍቅር አንድነት። አጎቴ ወይ እንትን ፈልጌ ነበር። ምን ፈልገሽ? ወክ መውጣት ፈልጌ ነበር። ግን እኮ ሰዓቱ ምን ችግር አለው? እሺ ግን አብረን እንሄዳለን። አብረን እንሄዳለን። እሺ ደስ ይላል። እሺ ከመጣ ጠብቂ። እሺ ይኸውልሽ እኔና ነቢያት ወጣ ብለን እንመጣለን። ያቺ መሰሪ ጠብቂያት። እሺ ይኸውልሽ ንፍስ እንዳትዪ ተግባባን። በጥንቃቄ ጠብቂያት። እሺ ኧረ እንዳያሳስብ። ይኸውልሽ ሜሮ ሌላ ነገር አደርጋለሁ ብትይ ተናግሬያለሁ። ምንም አይነት ስህተት እንዳይፈጠር ደግሞ አልቆይም። ኧረ ምንም አይፈጠርም፣ እጠብቃለሁ እኮ። ይኸውልሽ አሁን ነው ብቻ ጸገነት አቤት። ይኸውልሽ እንደምንም ብለሽ ታደርጊ። እሺ ወርውር ከስር ውሰጂ። ያው እስክሪፕቶ አፍጥኙ። እሺ አዎ ደርሶኛል። ቆይ እጄ አልፈታ ብሎኝ እኮ አይደለም አጥብቆ ነው ያሰረኝና እጄ አይፈታም። ኧረ ሞክሪ በእናትሽ፣ ይሄን እድል አታስመልጪ። ኧረ እጄ መንቀሳቀስ አልቻለም። በቃ ወደዚሁ መልሹ እንዳይመጣ። አዎ መልሹ በቃ። እሺ እስክሪፕቶን መልሼልሻለሁ። ይኸው ውሰጂ። እሺ አይዞሽ። እንዴት ነው ያሰረኝ የማይረባ። አሪፍ ወክ ነበር። በቃ ነው ለፍሬንግ ምን አለች? ኧረ ምንም አላለችም። እርግጠኛ ነሽ? ምንም ድምፅ ምናምን አላሰማም? ምንም ነገር የለም። ጥሩ ነው። ቤት እንዴት አለሽ? ገዛሽ? ልገዛ አልቻልኩም። እንዴ ለምን? ከአጠገቤ ልለየኝ አልቻልኩም። እንዴት አድርጌ ልግዛ? ስገዛ እንኳን በይ ለማን ነው ልጠይቅኝ? እሺ ይሻላል። አላውቅም።
ምንም እንዳሰብኩት ይሄድልኛል። ሌላ መንገድ ደግሞ እንመጣ። ምን ፈልግሽ? በቃ የተሻለ የዛሬው ቀን የዛሬው አትሳካ። ሌላ ምን ሞክረው ነገር ምን ነው አለ? እሺ በቃ ሌላ ነገር አስብሽ ነው። እሺ ጭራሽ ትተኛለሽ? እንዴት ነው እባክሽ? ራብ ራበሽ? በጣም እየራበኝ ነው። በጣም ውሃ እየጠማኝ ነው። እባክህ እባክህ ላምጣልሽ? አዎ ትንሽ እባክህ እባክህ። ምን ይሆንልሽ? ሰሚኛለሽ? አይደለም ምግብ ይቅርና አየር ቆራጣ ንጹህ አየር ቆንጆ ለምንድን ነው ሙጭጭ? ካርታውን ሰተሽ በሰላም ለምና አንገናኝ። ምግብ ስጠኝ። ምግብ አይተሻል? እኔም ካርታው እንደ ምግብ ነው የራበኝ። ትሰሚኛለሽ? እኔ ምግብ እሰጥሻለሁ፣ አንቺ ደግሞ ካርታውን ትሰጪ። በዚህ ከተስማማ ካርታው መሰጠው እንደሚገባው ሰው ካርታው የሚገባት ለነቢያት ደጋግሜ ነገር ካርታውን አንተ አይገባም አልሰጥም። እሱን እናያለን። እስቲ ነቢያት መጣ ምግብ እና ውሃ እንደምትሰጥሽ አብረን እናያለን። እኔ በእጅ አነካሽ በረከት ትመጣለሽ። ዮሴፍ ስምኝማ ብሎ ለምን ስተኛ ጠብቄ እኔ ከኪስ ውስጥ አልወስድበት ይሆናል፣ ግን አንቺ አይደለሽም እኔ ነኝ። ለምን? አይ እኔ አደርገዋለሁ። ቀላል ነገር እኮ። አይ ተይ ነይ ብለው እኔ ሞክረዋለሁ። በቃ ስተኛ ጠብቄ ቀስ ብዬ ሞክራለሁ። እሺ ግን ቢስስ እንግዲህ የተቻለኝን ሁሉ አደርጋለሁ። እሺ ሞክራለሁ። ወሬ ነው። ምን ለማድረግ እየሞከርሽ ነው? በአንቺ ቤት ተኝቻለሁ አይደል?
አደረሳችሁ። በ2018 አዲስን ነገር ይዘን መተናል። ተዋናይ መሆን የምትፈልጉ ግን ደግሞ ፍላጎታችሁ ህልም ሆኖ ብቻ የቀረ አሁን ግን እውን ሊሆን ነው። ጉግል ክሮም ላይ በመግባት ልዩ ካስት ብላችሁ ሰርች ታደርጋላችሁ። ፊት ለፊት በሚመጣላችሁ ዌብሳይት በመግባት ስም፣ እጾታ፣ ፎቶ፣ ስልክ የ2 ደቂቃ ራሳችሁ ስተውኑ የሚያሳይ ቪዲዮ ትልካላችሁ። ራሳችሁን ተዋናይ ማድረግ የምትችሉበት ምርጥ አጋጣሚና ምርጥ ዌብሳይት ነው። በአንድ ጊዜ 100 ብር ክፍያ ወደ ህልማችሁ ትደርሳላችሁ። ካልተኙ በስተቀር ህልም የለም። መልካም በዓል።